سناء تروي حديثا مريقا وضياء لودش هالكنا كانجتي لودش لتقلاش هالكنا كانجت لتطيفش كاندوم سالهون قرو ساتاوقين سالاوقش አንዱ ዳጃችን እኮ ነው አንዲቷን አየና ሊያገባት ፈልገ ከዛሬ ነገ ሲል ወደ ኋላ ወደፊት ሲል አንዱ ወደፊት ብቻ ሄዶ ቀደመው እና ያገባበት ጊዜ ከወዳጆቻችን ሌላኛው ይሄንን ግጥም ገጠመለት ልወድሽ አልኩና ካንጀቴ ልወድሽ ልጠላሽ አልኩና ካንጀት ልጠየፍሽ ካንዱም ሳልሆን ቀረው ሳታውቂኝ ሳላውቅሽ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ክብራትና ክብራን ተመልካቾቻችን ብዙዎቻችን እንዲህ ወደ ኋላ ይሄድን ወደፊት መራመድ ያቃተን ብዙ ሰዎች አለን እናም ዛሬ አንዳች ነገር ላመላክታችሁ ፈለኩኝ በጌታችን አላህ Subhanahu Wa Ta'ala መልካም ብዙዎቻችን እናስባለን ግን ደግሞ ተግባር ይጎልናል ብዙዎቻችን እንጸልያለን ግን ደግሞ ሰበቡን አናደርስን ለምሳሌ አንተ ከእንቅልፍ ስትነሳ ቁርስ መብላት አማረ ተነስተ ኪችን ገብተህ ሀብስለህ ወይንም ደግሞ ምግብ ቤት ሄደህ ምግብ እንደመብላት እዛው አልጋህ ላይ ተንጋለህ ጌታዬ ወይ እባክህን ቁርስ አብላኝ ትላለህን ወይንም ደግሞ ጧት ከእንቅልፍ ስትነሳ ሻወር መውሰድ አማረ ተነስተ ሻወር ቤት ሄደህ ሻወር ትወስዳለህ ወይንስ እዛው አልጋህ ላይ እንደተንጋለልክ አሁንም ጌታዬ ወይ እባክህን ሻወር እንዳደርክ እርዳኝ ትላለህ ወይንም ደግሞ ስራ ፈልጋለን በላንተኛው ሲቪ ሰርተህ የሥራ ማመልከቻ በየመስሪያ ቤቶቹ እየሄድክ ስራ ፈልጋለሁ ብለህ ታመለክታለህ ወይንስ ደግሞ እዛው አልጋህ ላይ ተጋድመህ ወይ ቤት ውስጥ ቁጭ ብለህ ጌታዬ ወይ እባክህን ስራ ስጠኝ ትላለህ ለያንዳንዱ መሰረታዊ ነገሮቻችን ተግባር ወይንም የራሳችንን አስተዋጽኦ ማድረግ ይተበቀብናል በርግጥ ፍጻሜዎቹን ስኬትና ወይንም አለመሳካት በጌታችን አላህ Subhanahu Wa Ta'ala እጅ ቢሆንም እኛ ሰበቡን ማድረስ ታዘናል በብዙ ነገሮቻችን ግን እጆቻችንን አጣጥፈን ጸሎት አድራጊዎች ብቻ ሆናል ለምሳሌ አንተ ትዳር ትፈልጋለህ እንበል ወዳጅ ትዳር ትፈልጋለህ እንበል እና የራስህን ሰበብ እንደማድረስ እቤት ውስጥ ቁጭ ብለ ዲሊቨሪ ቦይ ታቃላችሁ ይሄ ምግብ የሚያደርስ ወይንም የሆነ ነገር ተልኮ በር ድረስ አምጥቶ አንኳኩቶ እንደሚሰጠው ቀጥ ብላ ልጅቷ መጣ አንኳኩታ ሚስትህ ነኝ እንደልህ ትፈልጋለህ እንደተለይ ትፈልጋለህ አትፈልግም የሆነ የራስህን ሰበብ ማድረግ አለብህ ለምሳሌ ለእህቶቻችን ትዳር እንፈልጋለን እንበል እቤቶቻችን ቁጭ እንዳለን አሁንም ዲሊቨሪ ቦይ ሆኖ ወይ የሆነ ነገር አድርጎ ቀጥ ብሎ ቤታችን መምጣት አለበት ወይንስ የሆነ የተለየ ነገር መኖር አለበት የራሳችንን አስተዋጽኦ ማድረግ አለብን አንተ ወንድሜ እህትህ ትዳር ትፈልጋለች ጓደኛ ደግሞ አለ በጸባዩ የምታቀው በመግባሩ የምታከብረው የምታደንቀው ቢያንስ ምን ማድረግ ትችላለህ ከሱ ጋር የሆነች እንቅስቃሴ አድርገህ ስለሱ የሆነ ነገር አድርገህ መጠየቅም እኮ ከሰሃባዎቹ ጠይቀዋል አይደል ጠይቀህ የመዳር ነገር አለ ብቻ እጆቻችንን አጣጥፈን ምን ፈልጋቸውን መልካም ነገሮች በጸሎት ብቻ መጠበቃችን ተገቢ አይደለም የሚል ነገር አለኝ እስቲ እናንተ ሐሳቡን አብላሉት አንሸራሽሩትና ከናንተም የጋራ ነገር እናገኝ የጋራ ትምህርት እንውሰድ አንድ እርምጃ እንራመድ كيف وينكاتشو والسلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته يمن لك ومن يوم فيديو دي درساتشو كب ملكتوان بلال يمترون بمجان سبسكرايب يديركم بقول بكل يالون فيديو كالا يوتم سن بمجان فيديو مكتاتل شلالاتشو والسلام عليكم ورحمة الله وبركاته